ተጠራው ልቤ ተነሳ ደርሶልኝ አላህ ቀጠሮ እግሬ ቢያንስብኝ ለጉዞ ክንፋሻኝ ለመሄድ በሮ በሮ ኑራ بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم እንግዲህ በቪዲዮው እንዳየነው እህታችን ያው ከዚሁ ዓለም በሞት ተለይታለች። አሁን እኔ ለሌሎች ሴቶችም እሷ ሄዳለች፣ አላህ ይዘንላት ይቅር ይበላት። እኔ ግን ለሚፖስቱት ሰዎችን ሴቶችም ይሁኑ ወንዶችና ኮመንት ለሚሰጡ ለወንድና ሴቶች መልእክት አለኝ። አሁን እህታችን ያው ይገርማል፣ አለባበስም በሉ የልፕስቲክም ተቀባብተው ነው ሴቶች ወደ አኺራ እየሄዱ ያሉ ሳይመለሱ ሂጃባቸው ሳይለብሱ እዚሁ በረሱል ሰለላሁ ዐለይሂ ወሰለም ስም እየደነሱ እያራከሱ ወደናል እያሉ ባወደው ሽቶ አርገው ሜካፕ ተቀባብተው የማይሆንበት ሆነው ወደ ብልግና ወደ ዝሙትን ቢጣሩ ማአት ናቸው፣ ቤቱን ይቆጠራቸው። አሁን እኔ ለሚፖስቱት ሰዎች አሁን ይሄ ጥሩ ነው ብላችሁ ነው እያስተላለፋችሁ ያላችሁት። በዚህ አህዋል በቲክቶካቸው እያበዱ በሽርክ መንዙማ እያበዱ በሐራም ዘፈኖች እያበዱ ተቀባብተው ዲን ሐራም ዲን الاسلام ሐራም ያለውን ልብስ ተወጣጥረው የሚወጡትን ለምንድን ነው የምትወስቱ? ይሄ ነው አንድ ጥያቄ። ምናልባት ሰውየው እንኳን ዳዒያ ከሆነ ፈሪሃ አላህ ከሆነ በቲክቶክ በማህበራዊ ሚዲያ ጥሩን የሚያዝ በተውሂድ የሚያንጽ ከሽርክ የሚከለክል በጥሩ ስነ ምግባር የሚቀርጽ ሸኽ ከሞተ ሸኹን ማምጣት ጥሩ ነው። አህባሾች ግን በጫት እያመነጀገ የሄደ ሽማግሌ የሞተ ወጣትም ይሁን ሽርክ ነቢ ያዙኝ መዲና ውሰዱኝ እንዲህ ያዙኝ እርዱኝ የልብ አዋቂ እርሶ ነዎት ካልርሶ ሌላ የለኝም ፈዋሽ ደራሽ እያለ አላህን ትቶ አላህ እያለ ፈዋሽና ደራሽ ለረሱል ፈዋሽና ደራሽ ሸሊላህ በራሙዝ እያለ ለሞቱትን ሰዎች ሸሊላህ ብሎ የሚጣራም መፈሰት ምን ሊማር ነው? ሰው እንደዛ ሆኖ ነው። ለገና ሴቶችም ተወጣጥሮ ተቀባብተው እያበዱ በሳዑዲም በውጭም ያሉ በዱባይም ይሁኑ በአገር ውስጥም ያሉ በተለይ በውጭ ያሉ በቃ ብር ስላገኙ ጭንቀትም ስለሚሰማቸው ቁርአን የሚያረጋጋ መሆኑን አያውቁትም እንዴ? ወደ ዲን እንዳይ